ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። እርሱም እንግዲህ እንዴት በትምህርት ላይ ጥሩ ውጤት እንደሚታመጡ ለሁሉም ተማሪዎች የሚሆን 8 ዘዴዎችን ወይም መሪዎችን ለእናንተ ይዤላችሁ መጥቻለሁ ማለት ነው። እንዴት ጥሩ ውጤት እንደምታመጡ ከጭንቀት ተላቃችሁ የተሻለ ውጤት ማምጣት ትችላላችሁ ማለት ነው። ስለዚህ 8 ነገሮች ነው እንደውም የመጨረሻው ደግሞ በጣም የሚገርም ነውና ቪዲዮውን እስከመጨረሻ ድረስ ሳትከታተሉት እንዳታልፉ ማለት ነው። ተማሪው የሆናችሁ ሁላችሁም ስለዚህ ወደ ቪዲዮ ቀጥታ እገባለሁ ማለት ነው። ሀሳብ አላበዛባችሁም። የመጀመሪያው ከአስተማሪ ቀድሞ ማጥናት። ከአስተማሪ ቀድሞ ማጥናት ስላችሁ እንግዲህ ክላስ ውስጥ ከመምጣታችሁ በፊት ቀድማችሁ ቤት አንብባችሁ ነው ማለት ነው። ይሄም ደግሞ በጣም ክላስ ውስጥ ኮንፊደንስ እንዲኖራችሁ በጣም ክሊር እንዲሆን የተማራችሁ ያላችሁት ነገር ክላስ ላይ አስተማሪ ሲያስተምር ክሊርሊ እንዲሆንና በደንብ እንዲገባችሁ ኮንፊደንስ ይጨምርላችኋል ማለት ነው። ስለዚህ አስተማሪው ከማስተማሩ በፊት ክላስ ከመምጣታችሁ በፊት ቀድማችሁ ማንበብ አለባችሁ ማለት ነው። ሁለተኛ እንግዲህ ቀን የተማራችሁትን ድጋሚ ቤት ሄዳችሁ ማጥናት ማለት ነው። ስለዚህ አስተማሪ በጣም ዲፋይን አድርጎ ያስተማረውን ነገር ቤት ሄዳችሁ ዝም ብሎ ደፍተር አስቀምጣችሁም ዝም ማለት ሳይሆን ማጥናት አለባችሁ ማለት ነው። ድጋሚ ስታነቡ በደንብ ይገባችኋል ማለት ነው። ስለዚህ ቤት መጥታችሁ ማንበብ አለባችሁ ማለት ነው። ሶስተኛ ላይ ያስቀመጥኩት ክፍል ውስጥ በደንብ መከታተል ማለት ነው። ስለዚህ ክፍል ውስጥ ብዙ ተማሪዎች እኔ እንደማውቀው ድሮ ሲማር ከጓደኞች ጋር ያወራሉ፣ አንዳንዶች ስልክ ይጫወታሉ። ይሄ ደግሞ ተገቢ አይደለም። ፊት ለፊት ነበር እኔ እንደውም የሚቀመጠው። ስለዚህ ለእናንተ የተመቻችሁ ቦታ ላይ አንዳንድ ጎበዝ ተማሪዎች እንደውም ኋላ ይቀመጣሉ። ስለዚህ እናንተ የተመቻችሁ ቦታ ላይ ተቀምጣችሁ እንግዲህ በደንብ መከታተል ነው ማለት ነው። አስተማሪውን በደንብ መከታተል አለባችሁ። አራተኛ ላይ ያስቀመጥኩት ቅዳሜና እሁድ የሳምንቱን ጥናት መከለስ የሚለውን ነው። ስለዚህ ሳምንቱ ሙሉ ከሰኞ እስከ አርብ ድረስ የተማራችሁትን ቅዳሜና እሁድ የሳምንቱን ጥናት እንግዲህ ብትከልሱ በጣም ጥሩ ነው ማለት ነው። ወይም ደግሞ እንዳትረሱና ለፈተና ብቁ እንድትሆኑ ያደርጋችኋል ማለት ነው። አምስተኛ ላይ ያስቀመጥኩት የጥናት ሁኔታን ለሁሉም አለመናገር። ስለዚህ ስኬታችሁን ህልማችሁን ለማንም እንዳትናገሩ ማለት ነው። ተማሪዎች ተጠንቀቁ። ስለዚህ ለጓደኞቻችሁ ስትናገሩ ጓደኞች እንግዲህ ክፉ ነገር ለእናንተ ሊያስብ ይችላል፣ ብዙ ነገሮችን። ስለዚህ ጤናታችሁም ሊቀንስባችሁ ይችላል ማለት ነው፣ ለጥናት ፍላጎታችሁ። ስለዚህ ለተማሪዎች አለመናገር ነው ማለት ነው ለጓደኛ። ስድስተኛ ላይ በፈተና ሰዓት አለመጨናነቅ። ስለዚህ ብዙ ተማሪዎች ደግሞ ስትሬስ ውስጥ ይገባሉ፣ ይጨነቃሉ። ስለዚህ ይሄ ደግሞ አስፈላጊ አይደለም። ራሳችሁን ማረጋጋት አለባችሁ። ተረጋግታችሁ ስትሰሩ እንግዲህ ሳይንቲስቶች እንደሚያወሩት ተረጋግቶ አንድ ሰው ከሰራ እንግዲህ ጥሩ ውጤት ማምጣት እንደሚችልና ሲጨነቅ ደግሞ ጥሩ ውጤት ያኛውን የሚያውቀውን ራሱ አይሰራም ማለት ነው። ስለዚህ ከስትሬስ ቀንሳችሁ ስትሬሳችሁን ማናጅ አድርጋችሁ በተረጋግታችሁ መስራት አለባችሁ ማለት ነው። ስለዚህ ተረጋግታችሁ ፈተና ላይ ስትሰሩ ብዙ ጥያቄዎችን ትሰራላችሁ ማለት ነው። ስምንተኛና የመጨረሻ ደግሞ የፈተና ውጤት ምንም ቢሆን መቀበል ማለት ነው። ስለዚህ ኤክስፔክት አድርጋችሁ ያደረጋችሁት ነገር ቢሆን አንኤክስፔክቴድም ከሆነ ሀፔን የሆነው ነገር መቀበል አለባችሁ ማለት ነው። ስለዚህ አትጨነቁ ለዛ ውጤት ማለት ነው። ለቀጣዩ ደግሞ ማንበብ ነው። ስለዚህ ይሄ ነው ዛሬ ቪዲዮአችን። እንግዲህ ቀጣይ ቪዲዮ እስከምንገናኝ ደህና ቆዩ። ቻናሉን ሰብስክራይብ፣ ላይክ አድርጉ እያልኩኝ ደህና ቆዩ።